መሬት ያዙት፣ ጎንበስ በሉ። መሬት ያዙ፣ ጎንበስ በሉ እስኪ። ችግር የለም። ባናሩን በእጃዙና ጎንበስ በሉ እስኪ። አንድ መንፈስ አለ። ለዚህ ከተማ የተመደበ አውሬ አሁን ይታረዳል። ምሽግ ላይ ያለ አሁን ይታረዳል። በጠርሙስ ላይ የተደገመው ይታረዳል። በሴቶች ወገብ ላይ የተሰራው አሁን ይታረዳል። የክፉን ኃይል አሁን የተመታ ይሆን በኢየሱስ ስም። ጋዳ ላይ የሚቀለብ እባብ ከሩቅ አገር መጣ። የሴት ልጆችን ወገብ ያስፈተ፣ የነጋዴዎችን ወገብ ያስፈተ፣ መንግሥት ሠራተኞችን ወገብ ያስፈተ በዚህ ከተማ ላይ የብዙ የማታ ምሽግ ዳንስ ቤት እያሰከር ካለ ቱቦ ላይ የምታሳድር ሴሰኝነትን ያስለመድክ የዝሙት መንፈስ፣ የበሽታ መንፈስ፣ የሰንዶ መንፈስ በጌታ በኢየሱስ ስም የተመታ አሁን ከጋዳ ለቀህ ውጣ። እናዛለን። ምሽጉን ለቀህ ውጣ። ልክ ከምሽቱ 12 ሰዓት ጀምረህ ጨለማ ተገላርገ የምትጠቀም የኢማም መንፈስ አቡኮሴማ ታቻካ ብራዳ ሞቶቻ ማከበ ሸብራ ሊፋንያ ወይባታ ካቦ ሸብራ ጃማቷዲያ የወንጌል ችቦ በዚህ ምድር ላይ ከፍ እንዳይል 2 በ2 ክላስ ላይ ምሽግ ይዘህ እጅና እግርን አንጥፈህ የተቀመጥ አሁን በኢየሱስ ስም መናወጥ ይሆን፣ ድንጋጤ ይሆን፣ ፍርሃት ይሆን፣ መናወጥ ይሆን፣ በኢየሱስ ስም መቃጠል ይሆን። ያለበት ምሽግ ለዘላለም ይፈርስ። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር በራሪቱን እባብ ነው ብሎ ጠማማውን ጠንካራውን የማይታየውን የእግዚአብሔር እጅ ይወጋል ተብሎ ተጽፏልና በመኪና አደጋ ላይ በሞተር አደጋ ላይ የሰዎችን ደም አይተህ ደስ የምትል ሰዎች ሲወድቁ፣ ሰዎች ትዳራቸውን ሲፈቱ፣ ዝሙት ሲሰሩ የሰሩትን ገንዘብ ለዳንስና ለሐሺሽ ሲሰጡ በእጃቸው ላይ በልግስናት በወገባቸው ላይ በስማቸው በፊደላቸው የሠራቸው አውሬ ዛሬ ከዚህ ከተማ እየተነቀለ ይሆን። ቅዱሳን ጩኹና አሜን በሉ። ከሦስት ቤት የሆነ መንፈስ እየተመታ ነው። ዳግም እንዳይሠራው እግዚአብሔር ሽባ ያደርጋለሁ አለ። ሞቻ መካተር ይህም ብቻ አይደለም። በዚህ 3 ቀን ላይ በዚህ አስባት ላይ የብዙዎችን ደም ሊጠጣ በመኪና አደጋ የተዘጋጀው ሰንዶ ታረደ። እግዚአብሔር ጣልቃ ገብቻለሁ አለ። ጽዳት ብቻ አይደለም፣ አየሩን አጸዳለሁ አለ። ቤቶችን አጸዳለሁ አለ። ሆቴሎችን አጸዳለሁ አለ። አልቤርጎችን አጸዳለሁ አለ። ኪራ ቤቶችን አጸዳለሁ አለ። ባንኮችን አጸዳለሁ አለ። ሱቆችን አጸዳለሁ አለ። መኪናውን አጸዳለሁ አለ። ልብሶችን አጸዳለሁ አለ። ይሄ ከተማ የክርስቶስ ይሆናል። ጩኹና ይሄ ከተማ የክርስቶስ ይሆናል በሉ። ክርስቶስ ይመራል በሉ። ኢየሱስ ጌታን። ቀኝ እጆቻችሁን ከፍ አድርጉ። በመንፈሴ አየው እግዚአብሔር በአንድ እባብ ላይ ፈርቻለሁ አለ። ብዙ ሴቶችን እዚህ አካባቢ ላይ ያቆየ። ብዙዎች ይነግዳሉ፣ ይሰራሉ፣ ይሮጣሉ፣ ማታ ያስረክባሉ። ሱቅ ላይ ይሰራሉ፣ ማታ ያስረክባል። ጥሩ መኪና ላይ ይነዳሉ፣ ማታ ያስረክባል። ትዳራቸውን ያስፈተ፣ ብዙዎችን ሽባ ያረገ፣ ያለ ዕድሜ ሱሳቸውን ያስለመደ፣ ውጪ ላይ እንዲያድሩ ያደረገ፣ እጅና እግሩ ላይ በማይታይበት ቦታ ላይ ወገባቸው ላይ አስሮ የሚንቀሳቀስ የተጽዕኖ ልጅ በኢየሱስ ስም ይቀጣ። እዚህ ከተማ ሰላም ይሆን። እዚህ ሜዳ ለተገኙ ለአገልጋዮች ብርሃን ይብራ። እነዚህን በክፉ የሚፈልግ ስማቸውን እያጠፈ፣ ዝናቸውን እያጠፈ፣ ጸጋቸውን እያጠፈ በእያንዳንዱ ፌርማታ ላይ የቆመው የተመታ ይሆን። አንድ አጥር ይሰበር። እዚህ ቃል የተነሳው ለዚህ ከተማ ሰላም ይሆን በጌታ በኢየሱስ ስም። ሃሌሉያ።